መጡት ዱባይ ወይንም ከኢማራት ከዱባይ ዩናይትድ አረብ ኤምሬትስ ዩናይትድ አረብ ኤምሬትስ የናዝሬቱ ኢየሱስ ዛሬ ነፃ ያወጣቸዋል በላቸው። አሊሳ ይጠለቁም ያኒ ትነጁ እግዚአብሔር ሰላም አንተ ቤት ይሆናል። في بيت حقك يكون سلام مليان. الحمد لله ጠላት አንተ ቤት ውስጥ ሐዘን አውጆ ያለው እግዚአብሔር ሐዘንን ሰብራለሁ ይለኛል። العدو يسوي لك في البيت حقك حزن لكن انا كسرته بعيسى ابن الله. ጠላት ኮምፕሊትሊ አምሮ እብድ እንዲሆን ያዘጋጀውን ሰው አየሁ። في بيت حقك في راس حقه الابليس مسكه في الراس حقه يقول لك ايوه او بنتك ولدك في ልጁ ተይዘዋል በራሱ ልጁ እግዚአብሔር እዚህ ጋር አንተ ሆነ እዛ ጋር እሱን የሚፈታ መልአክ ስልካ ያለው انت هنا وملائك حق الله ارسلته في بيت حقك يحرر يعني يقول لك الحمد لله እግዚአብሔር በጣም ይወድሃል አንተን። رب العالمين مره يحبك. ቤትህን እንደዚህ የከበበ አደገኛ የሆነ የሟርት ስራ ያለው አሁን ግን ይፈርሳል። في بيت حقك داير ما تداير حق الشيطان حق السحر سحر ايوه داير ما تداير لكن ربنا بيشيله. ልጅ ራሱን እንዲያጠፋ ወይም ደግሞ እብድ እንዲሆን ነው ጠላት በሱ ላይ ፕሮግራም ያደረገው። الله حقك راسه يضيع ايوه من الشيطان من ابليس جاله لكن ربنا يحرره. እግዚአብሔር ይናገረኛል ራሱንም ማያጠፋም እብድም አይሆንም። ولد حقك ما يضيع راسه ولا ما يكون عبيد يعني ما ነፃ አወጣለሁ ይልሃል እግዚአብሔር። ربنا طلعه حر الولد حقك ሙሉ በሙሉ ያንተን ነገር እንደዚህ የሚቆጣጠር የጠላት ኃይል አያለው። كامل بالحقك واولادك يعني العدو يمسكك. شوفوا يعني يمسكك يخون يتياز ነገር ልክ ነኝ ወይ በለው ጠይቀው። في حد يمسكك في حاجه يمسكك يعني ايوه እግዚአብሔር ዛሬ አስለቀኩት ይለኛል። ربنا فكك من كل شر يعني يقول لك الحمد لله እግዚአብሔር ለብዙዎች አንተን በረከት አደርጋለሁ ይላል። ربنا لجميع اخوانك وناس ثانيين بركه انت تكون بركه. الحمد لله ለብዙ ሰዎች አንተ እንደ ወንዝ ትፈሳለህ። انت لكثور ناس يعني زي سيل سلام تجيب لهم يعني يقول لك ሊዞክራ ዲያና አሁን አንተ ከዚህ ስትመለስ አንተ ቤት ውስጥ ከዚህ በፊት ያለ ሐዘን የለም። لما ترجع البيت حقك في حزن من اول لكن الحين ما في يقول لك الحمد لله. ከዚህ በፊት አንተ ቤት ሳቅ የለም ደስታ የለም ሐዘን ብቻ ነው ማየው። في بيت حقك من اول في حزن ما في صحك ما في يعني مفتوح. نعم يقول او ይላል እግዚአብሔር እንደዚህ ይላል ከዚህ ሰዓት ጀምሮ እግዚአብሔር ካንተ ቤት ሐዘን ተነስቷል ይላል። من الان بيت حقك ما في حزن من الان الى الابد يعني يقول لك ጎሊቫስ ያናንታ ብዙ ዘመን የተገዳደረው ጠላትን ዛሬ እግዚአብሔር ከእግር በታች አድርጓል። يعني كثير زمن يعني اللي مسكك العدو اليوم في تحت يدك رجلك تحت رجلك يعني ለራስ ቤተሰብ ብቻ ሳይሆን ለአገር እዛ አብሮ ለሚኖሩ ሁሉ በረከት ሆነ ትሄዳለህ። مش للبيت حقك للبلد حقك اهل حقك كلهم بركه تكون انت እረፍት ሆነ ትሄዳለህ። ሰላም ሆነ ትሄዳለህ። انت سلام ومرتاح تكون يعني እግዚአብሔር እንደዚህ ብሎሃል ከዚህ በኋላ አንተ ቤት ለቅሶ አይሆንም። ربنا يقول لك في البيت حقك ما في حزن بعد كده. ሉጌቫንታ እግዚአብሔር አንተን ከሞት ያዳነው ተአምራት እንድታይ ነው ይላል። ايوه انت لما يعني ربنا عفاك من الموت عشان يعني تشوف يعني تامر يعني ከሆነ አደጋ ሞት እግዚአብሔር አንተን ሲያስመልጥ አየው። من موت
من سيارة حاجات يعني ربنا حافظك يقول لك ربنا حافظك እግዚአብሔር ያስመለጥኩት ይህንን ተአምራት እንድታይ ነው ይላል። ربنا عفاك يعني من حاجات كله عشان تشوف الحاجات كله كويسة هذه يقول لك ከዚህ በኋላ ላንተ በአራቱ አቅጣጫ መንገዶች በሮች ክፍት ናቸው። من الآن من شرق غرب من كله 4 جهة سلام يكون يعني يقول لك ሰላም አንተ ቤት ሞልቷል። سلام في بيت حقك مليان ሊቫቻ እስኪ እጃችሁን ዘርጉና ሰላም አንተ ቤት ሞልቷል በሉት። ቬሊስኮፕራኒያ እግዚአብሔር እንደዚህ ይላል ምርኮን ወደ አንተ ቤት መልሳለሁ። اللي دع منك كله انا برجعه في بيت حقك يقول لك የሆነ ያንተ ቤት በረከት የሚስብ የሚጠራ መንፈስ ያለው አንተ ትሰራለህ ትደክማለህ ግን በረከቱን ካንተ ቤት እየጠራ የሚወስድ መንፈስ ያለው في حاجة ابليس من بيت حقك يشيل بركة اليوم لكن انا برجع كل البركة عند بيت حقك يقول لك እግዚአብሔር ካንተ ቤት ጠላት የወሰደውን በረከት ሁሉ መልሳለሁ ወደ አንተ ይላል። العدو اللي شال بركة من البيت حقك انا من العدو اشيل اديك في البيت حقك يقول لك ለጃኑ ሶፕራንቲ አዲያዳ ሶክሬን የሆነ ስራ ንግዳ ያለው በለው እስኪ في حاجة تجارة في بيت حقك تجارة أيوة فيه ايوه يس አለ ንግድ አለ እግዚአብሔር ድርጅትን ባርካለሁ ስራን ባርካለሁ ይላል። التجارة حقك ربنا بايباركو الحمد لله ዊልስ ኬቬንች አቲሲያ ሬባኖሲያ ሌላው ደግሞ አንድ ልጅ አያለው በኤስ የሚጠራ في بيت حقك في ولد حقك اسم حقه اول اس ايش هو سندية ልጁ ናት او اسمه ولد ولا بنت بنت سندية ስሟ ማን ነው? سندية ስንዲያ በኢየሱስ ስም የሞትን ቀስት ሰብሬያለሁ። بعيسى ابن الله انا كسرت الموت حق من البنت حقك يقول لك ቤተሰብን ሁሉ የሚከተል የሞት አዋጅ ተሰበረ ይላል እግዚአብሔር። كل من الاهل حقك اللي يجي موت كسرته يقول لك من ربنا باسم ربنا ዊላቫሲያ እስኪ ተሰበረ በሉት ከኔ ጋር ተሰበረ ጮና በሉት እስኪ ተሰበረ ማን ነው የጋበዛችሁ? እስኪ طيارة مع عند هذا البنت እስኪ ናይ ወደዚህ እማ ማን ነው እነሱን የጋበዛችሁ? እኔው ለቴሌቪዥን አለው ኦኬ ስለ እኔ አሜሪካ የት ሆነሽ ነው የምታዩ ቴሌቪዥኑን? አዎ እነሱ ቤት ነው ሰራተኛ ነኝ ዱባይ። አዎ እሺ ከዛ ምንድነው ሲሉ እኔ ደስ ይለኛል እንደዚህ ዘብስ ነገር እንዳለን አለኝ። ከዛ ይዤ መጣሁ። ኦኬ እንሄዳለን አሉ። አዎ በጣም ይገርማል የኢየሱስ ስራ። ምንድነው እነሱ የሚያመልኩት ሃይማኖት? ሙስሊም ነው። ሙስሊም ናቸው። አዎ የናዝሬቱ ኢየሱስ ሁሉን ይጠራል ከያገሩ ሁሉን ይጠራል ከየአገሩ። እግዚአብሔር በረከት ቤት ላይ ፈሷል በለው። في بيت حقك بركة مليان من عيسى ابن الله እግዚአብሔር አንተን ይወድሃል። ربنا مرة يحبك አንተ እግዚአብሔርን ትወዳለህ ወይ በለው። انت تحب ربنا؟ ليش منو ما يحب ربنا؟ العالم كله يحب ربنا. ما انا اللي ما يودوا እግዚአብሔርን በጣም ነው የምወደው ይላል። Love God. All people love God. Yes, because he. ሃሌሉያ ህዝብ ሁሉ ኢየሱስን ይወዳል። አሜን። ኢየሱስ የሚወደድ አምላክ ነው። አሜን። ሃሌሉያ አሜን። ሰው አይሁን ብሎ የረገመ እርግማን ተሰብሯል። في ناس يقولوا يعني عليكم يعني لكن كسرت عيسى ابن الله እርሳቸውንም እንደዚህ በለው ዛሬ ይፈወሳሉ። اليوم انت بتعفى يقول لك بتعفى ان شاء الله እሱ ይላል ይጀና ምናምን ተይዛለሁ ይላል። ኦኬ የናዝሬቱ ኢየሱስ እጅን እግርን ያስለቅቃል። عيسى ابن الله يدك ورجلك بيفتح لك يقول لك الحمد لله الحمد لله الحمد لله
ዛሬ ሙሉ በሙሉ ትፈወሳለህ። كامل بكل جسمك انت تتعافى ان شاء الله ان شاء الله ان شاء الله እግዚአብሔር የሚፈውስ አምላክ ነው። ربنا يشفي يعني كل شيء يشفي ዛሬ ዱላም ጥሎ በስነ ስርዓት ይራመዳሉ። اليوم ترمي هذا عصا حقك وتمشي برجلك العصا هذه عادي هذه عادي عندنا امين امين قول ኢየሱስ ስለሚፈውስ ነፃ ሆነ ትሄዳለህ። ዛሬ عيسى يشفي انت تكون حر الحمد لله الحمد لله ገና በህይወት ትኖራለህ። لسه انت تعيش في الدنيا الحمد لله الحمد لله الحمد لله እዚህ ባትመጣ ኖሮ ጠላት ከ15 ቀን በኋላ ሙሉ በሙሉ መራመድን አቁመ በዊልቸር እንድትሄድ ፕላን አድርጎ ነበር። እግዚአብሔር ጣልቃ ገብቶልሃል። لو ما تيجي اليوم انت هنا عدو ابليس كان يمسكك بيدك بعد 15 يوم انت تقعد في بيت حقك يعني لا قوة إلا بالله العلي العظيم الحمد لله رب العالمين እግዚአብሔር አምላክ የጠላትን አዋጅ ጣልቃ ገብቼ ሽር ያለው ይላል። ربنا دخل في الوسط عدو كسر يعني المرض وكل حاجة يعني በጌታ በኢየሱስ ስም እግሮቹ ነፃ ይውጡ፣ እጆቹ ነፃ ይውጡ። መርገም ይሰበር 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 آمين ይሰበር። آمين እርግማን ይሰበር፣ آمين በሽታ ይሰበር፣ آمين ጭንገፋ ይሰበር፣ آمين የመተተኞች ሥራ ይሰበር፣ آمين በጌታ በኢየሱስ ስም ይሰበር። آمين የስኳር ህመም ይሰበር፣ آمين ፓራላይዝ ሊያደርግ የተዘጋጀ በሽታ ይሰበር፣ آمين በኢየሱስ ስም የተሰበረ ይሆን። آمين እስኪ ተራመድ በሎ امشي شوية قدام ወክ አበረከከ ምን አይነት ፍቅር ነው እንጃ ወደድ ነው ያለ በመንጃ በጫፍ ጫፍ ስንቱን ማረከ በፍቅሩ አበረከከ ምን አይነት ፍቅር ነው እንጃ ሰገድን ያለ በመንጃ አላፊ ይወዱ ስጦታ ነው። ማን ነው ያመጣው? እሱ ነው ያመጣው። እሱ ነው ያመጣው። ከዛ ነው ይዞልኝ። እሺ ይህንን ስጦታ ስለሰጠ በጣም አመሰግናለሁ። በጣም الهدية لما اديتني مرة انا اشكرك يقول لك مع هذه حاجة هدية الهدية قبلها الرسول صلى الله عليه وسلم እግዚአብሔር ይባርክህ በለው። ربنا يباركك ربنا يباركك ሽኩርን በለው። شكرا يقول لك شكرا أهلا وسهلا ክብር አለ ወለ ኢየሱስ Nabadida አዲጉዋቶ ነበዲዳ አዲጉዋቶ ነበዲዳ አዲጉዋቶ
nabadida, adikuwatsa nabadida, 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 adikuwatsa nabadida, adikuwatsa.